ሰላም እንደምን ቆያችሁ። በፓርት 5 ቪዲዮ ተመልሻለሁ። በዛሬው ቪዲዮ ደግሞ የምናየው ስለ አርትሜቲክ እና ስለ አሳይመንት ኦፕሬተሮች ይሆናል። ስለ የኦፕሬተሮች የመጀመሪያው ቪዲዮ ነው ይሄ። ከዚህ በኋላ እንቀጥላለን። ብዙ አይነት ኦፕሬተሮች አሉ። እነሱ ኦፕሬተሮች እያየን ያለን ማለት ነው። ሶ በዛሬው ቪዲዮ ግን የምናየው ስለ አርትሜቲክ እና ስለ አሳይመንት ኦፕሬተር ሲምፕሊ ክሊር በሆነ መልኩ አስረዳችኋለሁ። በኮድ ብሎካችንም ጋር ሄደን ፕራክቲካሊ እናያለን ማለት ነው እና መጨረሻ ላይ ደግሞ ጥያቄዎችን ከአሁን በፊት ወጥቶ የነበሩ ጥያቄዎችን ሞር ከዚህ ርዕስ ጋር የተገናኙ ሊሸውሩ የሚችሉ ጥያቄዎችን እንሰራለን እና ለእናንተም ጥያቄ ሰጥቻችሁ እንጨርሳለን ማለት ነው። እና ኦፕሬተር ስንል ኦፕሬተር ማለት ነው ሲምቦል ማለት ነው። ያው ጀስት ሃይላይት ዲፊኒሽን ለመስጠት ያክል ነው ስለ ኦፕሬተር። ኦፐራንድ እና ኦፕሬተር የሚል አለ ከሞጁላችሁ ጋር። ኦፕሬተር የምንለው ሲምቦል ነው። ምን የሚያደርግ የሆነ ኢቫሉዌሽን ለኮምፓይለራችን ምን የሚያደርግ ማለት ነው የሆነ አክሽን ፐርፎርም እንዲያደርግ የሚነግረው ምንድነው ሲምቦል ነው ማለት ነው። ለምሳሌ መደመር ሊሆን ይችላል፣ ማካፈል፣ ማባዛት፣ እንደዚህ አይነት ነገሮች ሲምቦሎች ምንድናቸው? እንዲደምር እየነገር ነው። ለምሳሌ መደመር ሲምቦል ምንድነው? ቁጥሮች እንዲደምር እየነገረው ነው ለኮምፓይለሩ። ስለዚህ ኦፕሬተርስ የምንላቸው ምንድናቸው? ሲምቦል ናቸው ማለት ነው። ምን የሚያደርጉልን ኮምፓይለራችን የሆነ አክሽን ፐርፎርም እንዲያደርግ የሚነግሩት ማለት ነው። ኦፐራንድ የሚለው ደግሞ በዛው ተቃራኒ እነዛ የሚደመሩት ነገሮች ወይም ደግሞ የሚባዙት ይሄ ኦፕሬተር ፐርፎርም የሚሆንባቸው ነገሮች ይጠራሉ ማለት ነው። ኦፐራንድ ብለን እንጠራቸዋለን ማለት ነው። እና ብዙ አይነት ኦፕሬተሮች አሉ። ከነዛም መካከል አሳይመንት ኦፕሬተር፣ አርትሜቲክ ኦፕሬተር፣ ሪሌሽናል ወይም ኮምፓሪዝን ኦፕሬተር የምንለው አለ። ሎጂካል ኦፕሬተር፣ ኢንክሪመንት ኤንድ ዲክሪመንት ኦፕሬተር፣ ኮንዲሽናል ወይም ደግሞ ተርናሪ ኦፕሬተር፣ ኮማ ኦፕሬተር፣ ሌላው ደግሞ ሳይዝ ኦፍ ኦፕሬተር። ብዙ አይነት ኦፕሬተሮች አሉ። እነዚህ ናቸው ሜንሊ ግን ከፍሬሽማን ኮርስ ማለት ነው። እነዚህ ኦፕሬተሮች ከሞጁላችሁ ያሉት ኦፕሬተሮች ናቸው። ስለዚህ እነዚህን የመጀመሪያ ስለ አሳይመንት እና ስለ አርትሜቲክ ኦፕሬተር በዛሬው ቪዲዮአችን ከበር የምናደርጋቸው ይሆናል። በቀጣይ ቪዲዮአችን ደግሞ ስለ ሪሌሽናል፣ ሎጂካል፣ ኢንክሪመንት ኤንድ ዲክሪመንት ኦፕሬተር የሚሉትን እነዚህ ሶስቱን ከበር እናደርጋለን። ዘንድ በቀጣይ ደግሞ እነዚህን ሁለቱና ሌሎች የተቀሩትን ደግሞ የተወሰኑ አሉ እነሱን በደንብ ከበር የምናደርግ ይሆናል ማለት ነው። ስለዚህ ዛሬ ስለ አሳይመንት እና ስለ አርትሜቲክ ኦፕሬተር እንጀምር። ስለዚህ ከመጀመሪያ አሳይመንት ኦፕሬተር የምንለው ምንድነው? የመጀመሪያ ኦፕሬተር አይነት ነው። አሳይመንት ኦፕሬተር የምንለው ምንድነው? የሆነ ቫሪያብል ይኖራል ልክ ከዚህ ጋር እንደምታዩት ማለት ነው። የሆነ ከዚህ ቫሪያብል ቫልዩ አሳይን አድርግልኝ እንደማለት ነው። ያ ማለት ስቶሪንግ ቫልዩ ኢንቱ ቫሪያብል ማለት ነው። የሆነ ቫልዩ ከቫሪያብላችን ስቶር ለማድረግ የሆነ ቫልዩ የሚያገለግል አሳይመንት ኦፕሬተር ነው ማለት ነው። አሳይመንት የምንለው ጀስት ትርጉሙ ራሱ እንደምትመለከቱት ማለት ነው አሳይን አድርግልኝ እንደማለት ነው። ነገር ግን ማት ላይ እንደምታውቁት የሆነ እንደ ኮምፓሪዝን ምናምን ነገር አይደለም። ይሄ ኮምፔር አድርግልኝ ምናምን ነገር ሳይሆን ይሄኛው ምንድነው የሚያደርግልን ቫልዩ አሳይን ማድረግ። ከየትኛው ወደ የትኛው አሳይን የሚያደርግ ቫልዩ ከተባለ ራይት ሳይድ ያለው አለ አይደል? ለምሳሌ ይሄኛው ከዚህ ራይት ሳይድ ያለው 10 ቢሆን ከዚህ ጋር ደግሞ ኤክስ የሚባል ቫሪያብል ቢኖር ምን ያደርጋል ማለት ነው? የ10ን ወደ ኤክስ ወደሚባለው ቫሪያብል አሳይን ያደርጋል ማለት ነው። ስቶር ያደርጋል ማለት ነው። አሳይመንት ኦፕሬተር የሚያገለግለን ቫልዩዎችን ወደ ቫሪያብሎች ስቶር ለማድረግ ነው የሚያገለግል ማለት ነው። ከዚህ ጋር ያለው ኢቭን እንኳን ቫሪያብል ሊሆን ይችላል። ለምሳሌ እዚህ ጋር ኤክስ ኩለን ዋይ ቢል ከዋይ ያለውን ቫልዩ ምን እንደማለት ነው? ወደ ኤክስ አሳይን አድርግልኝ እንደማለት ነው። ልክ ከዚህ ጋር እንደምታዩት ምን ይላል? ኢንት ኤክስ ኩለን ስለምን ያለ አይደለ? ይሄም እንዲያደርገው አሁን 10 የሚባል ቫልዩ አለ በራይት ሳይድ ያለ ነው ከእንትሩ ማለት ነው። ከኦፕሬተሩ በራይት ሳይድ ያለ 10 አለ። ዘን ይሄ 10 ወደ ምን እንደማለት ነው? ወደ ኤክስ አሳይን አድርግልኝ እንደማለት ነው። ከዚህ ጋር ሞር የምታዩት ወደፊት እናየዋለን በቀጣዩ ፓርታችን ስለ ሪሌሽናል ወይ ደግሞ ወደ ኮምፓሪዝን ኦፕሬተር በምናይበት ሰዓት ይሄ የትኛይቷ አሳይመንት ኦፕሬተር እና ኮምፓሪዝን ኦፕሬተር የትኛዋ ሁለት ደብል ኢኩዋል እና አንድ ሲንግል ኢኩዋል ይሆናል። በጣም ልዩነት አላቸው። ጭራሽ ነው የማይገናኙት ማለት ነው። ይሄኛው አሳይመንት ኦፕሬተር እንደነገርኳችሁ ቫልዩ አሳይን ለማድረግ ነው የሚጠቅመን። ይሄኛው ግን ለኮምፓሪዝን ነው። ኮምፓሪዝን ማለት ያ ማለት ኤክስ እኩል ይሆናል ብለን ሁለቷን ተጠቅመን ዋይ ካልን ኤክስ እና ዋይ እኩል ናቸው ወይ ያለ ጥያቄ እየጠየቅን ነው። ነገር ግን ይሄኛውን በምንጠቀምበት ሰዓት አሳይን አድርግልኝ እንደማለት ነው። ከዚህ በራይት ገጥ ያለውን ወደዚህኛው ነው አሳይን የሚደረግ። በዚህ በአሳይመንት ኦፕሬተር ህግ ጊዜ ከዚህ በራይት ያለው ወደ ሌፍት ወዳለው አሳይን ይደረጋል ማለት ነው። ሌላኛው ምንድነው? ስለ አርትሜቲክ ኦፕሬተር ነው። አርትሜቲክ ኦፕሬተር የምንለው ደግሞ ምንድነው? ማቴማቲካል ካልኩሌሽኖችን ካልኩሌት የምናደርግባቸው ሲምቦሎች ናቸው አርትሜቲክ ኦፕሬተር ብለን የምንጠራቸው። ሞሮፍ ከማትስ የምናውቃቸው ናቸው። የአንዷ ብቻ ነች የምትለየው ሞጁለስ ወይም ደግሞ ሪማይንደር የምንላት ማለት ነው። ልክ ማትስ ላይ እንደምናውቀው ነው ማባዛት አለ፣ ማካፈል አለ። እነዚህ ምንድናቸው? አርትሜቲክ ኦፕሬተር ብለን እንጠራቸዋለን። ያ ማለት አርትሜቲክ የሆኑ ፎርሙላዎችን ወይም ደግሞ አርትሜቲክ የሆኑ ካልኩሌሽኖችን ፐርፎርም ለማድረግ የሚያገለግሉ ናቸው ማለት ነው። ስለዚህ ነው የምንጠቀማቸው ስንል አሁን ለምሳሌ የፕላስ ኦፕሬተር አርትሜቲክ ኦፕሬተር ፕላስ ለመጠቀም ከፈለግን ኤ ፕላስ ቢ ማለት ነው። ኤ እና ቢ የሚባሉት ምንድናቸው ማለት ነው? አሁን ኦፐራንድ ናቸው። ኤ እና ቢ ኦፐራንድ ናቸው።
ዘን ከማላቸው ምን አለ የፕላስ ሳይን አርትሜቲክ ኦፕሬተር አለ። ስለዚህ ኤ እና የቢ ቫሊዩ ይደመራል። ዘን እዚህ ጋር እንደምታዩት አሳይመንት ኦፕሬተር አለ። ስለዚህ የተደመረው ቫሊዩ ወደ ሰም ወደሚባለው ቫሪያብል አሳይን ይደረጋል እንደማለት ነው። በተመሳሳይ እዚህም ጋር ምን አለ ኤ ማይነስ ቢ አለ። እዚህ ጋር ማይነስ የሚለው ሁለት ኦፕራንዶችን ያቀናንሳል። ዘን ምን ያደርጋል ማለት ነው ለዲፈረንት ወደሚለው አሳይመንት ኦፕሬተሯ አሳይን ታደርጋለች ማለት ነው። ስለዚህ እንደምታዩት ምንድን ነው ያደረገው እነዚህ ኦፕሬተሮች ምንድነው ብያቸዋለሁ። ኦፕሬተር ማለት ሲምቦል ናቸው። ምንም ያደርጉ ለኮምፓይለሩ የሆነ አክሽን ፐርፎርም እንዲያደርግ የሚነግሩት ናቸው ብያቸዋለሁ። ስለዚህ አሁን እዚህ ጋር እንዴት ነው የነገሩት? ኤ እና ቢን ምን አድርግልኝ አሉት፣ ቀንስልኝ፣ ኢቫሉዌት አድርግልኝ የሚለው ለኮምፓይለሩ እየነገሩት ማለት ነው። እዚህ ጋር መደመር መሆኑን ወይ ደግሞ እዚህ ጋር መቀነስ መሆኑን ያወቀው ኮምፓይለሩ በምንድን ነው? እነዚህ ኦፕሬተሮችን ተጠቅሞ ማለት ነው፣ ሲምቦሎችን ተጠቅሞ ነው። ስለዚህ እነዚህ ምንድነው የሚያደርጉት ለኮምፓይለሩ የሆነ አክሽን ፐርፎርም እንዲያደርግ መንገድ ነው ማለት ነው። በተመሳሳይም የማባዛትን ሌላኛው ማካፈልን በተመሳሳይ ማለት ነው። ሞጁለስ ወይም ደግሞ ሪማይንደር የምንለው ለየት የሚያደርገው ያው ጀስት ስለማታውቁት ነው እንጂ ለየት የሚያደርገው ነገር አይደለም። ግን ማትስ ላይ የለም ይሄ ሪማይንደር ለማወቅ ነው ይሄኛው የሚያገለግለን። ሞጁለስ አሁን ለምሳሌ እዚህ ጋር ኤ ሞጁለስ ቢ ያለ ማለት ኤ ለቢ ያካፍላል። ዘን ሪማይንደሩን ነው የሚነግር ማለት አሁን ለምሳሌ ኤ 10 ብትሆን ቢ ደግሞ 2 ብትሆን ስለዚህ 10 ሲካፈል 2 ስንት ነው? 5 አይደለ? ቀሪው ስንት ነው? 0 ነው። የዚህኛው ቫልዩ ምን ይሆናል ማለት ነው? 0 ነው የሚሆነው ማለት ነው። ምክንያቱም ሞጁሎስ ማለት ሪማይንደሩን ነው የሚይዝልን። ስለዚህ አሁን ወደ ዚህኛው አሳይ የሚደረገው ቫልዩ ስንት ይሆናል ማለት ነው? እኛው 10 እኛይቷ 2 ብትሆን 0 ነው አሳይ የምትደረገው ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው። ሞር ኮድ ብሎካችን ጋር ገብተን ስናየው ክሊር ይሆንላችኋል። ኦኬ ስለዚህ ኮድ ብሎካችን ጋር እንሄዳለን። ያው ከአሁን በፊት እንዴት ክሬት እንደሚደረግ ፕሮጀክት ምናምን ስላሳየኋችሁ ነው አሁን ጀስት ያለፍኩት። ነገር ግን ጀስት ይህንን ችግር እስኪላሳያችሁ ብዬ ነው በዛውም እንደዚህ አድርጌ ጥበኳቸው ነው ማለት ነው። እንደምታዩት ምንም አይነት እንትን የለውም። ኮድ እዚህ ጋር የሚጻፍበት ነገር የለው ምናምን ነገር። እዚህም ጋር ባሮች ሳይድ ባሩ ጠፍቷል። እንደዚህ የሚሆንበት ሰዓት እንደምታደርጉት እዚህ ጋር ቪው የምትለዋለች አለ። እሷን ቪው የምትለውን ነክተን እዚህ ጋር ማናጀር የሚለውን በምናምራበት ሰዓት እንደምታዩት በጎን ያለው ይመጣልናል ማለት ነው። ዘን እዚህ ጋር ክሊክ በማድረግ ያው C++ የሚሆን ዳብል ክሊክ ስናደርገው ኮዱን ያመጣልናል። በዚህ መልኩ ያጋጠመ ልጆች ካለን ኮድ ስንጽፍ ምናምን ነገር ኮድ ብሎክ ጋር በዚህ መልኩ ማስተካከል እንችላለን። ስለዚህ አሁን ዛሬ የምናየው ምንድነው ጀስት ይሄን አጥፋውና ሁለት ቫሪያብሎች እስኪ ኢንት እኩል ይሆናል ስንት 5 ልበለው ለምሳሌ ይሄንን ይሄ ምንድነው ያደረኩት አሁን ኤ የሚባለውን ቫልዩ ወደ 5ን ቫልዩ ወደ ኤ ወደ የሚባለው ቫሪያብል አሳይን አደረኩት ማለት ነው። አሁንም ሌላ እስኪ አሳይን አድርግ ኢንት ቢ እኩል ይሆናል 4 ብዬ ማለት ነው። ዘን አሁን ምንድነው ያደረኩት አሳይን ያደረኩት ተመሳሳይ ነገር ነው ያደረኩት። ሌላ ነገር ያደረኩት ነገር የለኝም ማለት ነው። ስለዚህ አሁን አርትሜቲክ ኦፕሬተር የሚባሉትን ፐርፎርም እናድርግበት እዚህ ጋር አርትሜቲክ ኦፕሬተር የሚባሉትን አንድ ቫሪያብል እስኪ እንፍጠር ዝም ብሎ ኢንት ሰም ይባል ማለት ነው። ኢንት ሰም እኩል ይሆናል ሰም የሚባለው ማን ነው የሚይዝልን ኤ እና ኤ ፕላስ ቢ አይደለ? ስለዚህ አሁን ምንድነው የሚያደርግ ኤ እና ቢን ደግሞ ደምሮ ከሰም ወደሚባለው ቫሪያብል አሳይን ያደርግልናል ማለት ነው። ኤ ስንት ነች? 5 ነች። ቢ ደግሞ ስንት ነች? 4 ነች። ስለዚህ እነዚህ ምንድናቸው? ኦፐራንድ ናቸው። ከመሃል ኦፕሬተር አለ ምን የሚባል አርትሜቲክ ኦፕሬተር የሚባል የፕላስ ሳይን አለ። ስለዚህ 4 እና 5ን ደምሮ 9 የሚለውን ከሰም ወደሚባለው ወደ ሌፍት ሳይድ አሳይን ያደርግልናል ማለት ነው። አሁን እዚህ ጋር ሲያውት በምንልበት ሰዓት ማንም ይወጣልን ማለት ነው 9 ብሎ ያወጣልን ማለት ነው። እንደምታዩት 9 ያወጣልናል ማለት ነው በዚህ መልኩ። ሌሎች የአርትሜቲክ ኦፕሬተሮችን በዚህ መልኩ ነው የምትጠቀሟቸው ማለት ነው። እዚህ ጋር ያለውን ጀስት በመቀየር ብቻ የፕላስ ሳይኑን ማባዛት ከሆነ መልቲፕሊኬሽን እናደርገዋለን፣ ማካፈል ከሆነ ዲቪዥን እናደርገዋለን ማለት ነው። ነገር ግን እዚህ ጋር ለየት የሚለው ስለዚህ እዚህ ጋር የሪማይንደርን ወይም ደግሞ ሞጁለስ የምትባለው ኦፕሬተር ያው እሷ ስለሆነች ትንሽ ለየት የምትለው የእሷ ላሳያችሁ። ስለዚህ አሁን ኤ የሚባለው 5 አለ። ዘን ሞጁለስ ብለን ቢ ካልን ኤ ሲካፈል ለቢ ዘን ሪማይንደሩን ያዝልኝ እንደማለት ነው። ስለዚህ 5 ሲካፈል ለ4 ስንት ነው የሚደርሰው? 0 ይደርሳል። ዘን ቀሪዋ ስንት ማለት ነው? 1 ማለት ነው። ስለዚህ ሪማይንደሯ ስንት ነች ማለት ነው? 1። ስለዚህ ከዚህ ሪም ከሚለው ቫሪያብል ስቶር የሚሆነው ቫልዩ 1 ነች ማለት ነው። ስለዚህ አሁን ራም በምንልበት ሰዓት ያው እዚህ ጋር ሲያውት ሪም ስላለው ማለት ነው እንደምታዩት አንድን ቫልዩ ያወጣል ማለት ነው። ስለዚህ የሚያደርግልን ምንድነው ይሄ ሞጁለስ ኦፕሬተር የሚባለው ሪማይንደሩን ነው ማለት ነው። ስለዚህ አሁን እስኪ ለምሳሌ እዚህ ጋር 20 እንበለው እስኪ። ስለዚህ 20 ሲካፈል 4 ስንት ነው? 5 ይደርሳል። ቀሪ ስንት ማለት ነው? 0 ማለት ነው። ስለዚህ አሁን እዚህ ጋር ሪማይንደሩ ስንት ይሆናል ማለት ነው? 0 ይሆንልናል ማለት ነው በዚህ መልኩ። ሌላኛው የምናየው ኮንሰፕት ስለ ኢንቲጀር እና ስለ ፍሎቲንግ ዲቪዥን ነው።
እነዚህ ሁለቱ ኮንሰፕቶች በጣም ፈተና ላይ የማይቀሩ ኮንሰፕቶች ናቸው። ሁሌም ቢሆን በየዓመቱ አይቻለሁ። በየዓመቱ የሚወጡ ጥያቄዎችን ሁሌም አንዳንድ ጥያቄ አትሊስት ይወጣል ማለት ነው። ስለዚህ ይህንን ኮንሰፕት በደንብ አንደርስታንድ አድርጋችሁ ለመሄድ ሞክሩ። በጣም ቀላል የሆነ ኮንሰፕት ነው፣ ነገር ግን የሆነ ይሸውዳል ካላወቃችሁት ማለት ነው። ስለዚህ አሁን እዚህ ጋር በመጣበት ሰዓት ኢንቲጀር ዲቪዥን እና ፍሎቲንግ ዲቪዥን የምንለው በምናካፍልበት ሰዓት ያ ማለት ማካፈል አርትሜቲክ ኦፕሬተር ማካፈል የሚባለውን ወይም ደግሞ ዲቪዥን የሚባለውን በምንጠቀምበት ሰዓት የሚመጣልን ሪዛልት ዲፔንድ የሚሆነው በአካፋዩና በተካፋዩ ዳታ ታይፕ ነው ማለት ነው። ሶ በምናይበት ሰዓት አሁን እዚህ ጋር ኢንቲጀር የምንለው ኢንቲጀር ዲቪዥን ካልን ሁለቱም ተመሳሳይ ምን ከሆኑ ማለት ነው። ሁለቱም አካፋዩም ተካፋዩም አካፋዩም ምን ከሆኑ ኢንቲጀር ከሆኑ የሚመጣው ቫልዩ የፈለገ ነጥብ ቁጥር ሊሆን ይችላል፣ ዴሲማል ነምበር ሊሆን ይችላል። ነገር ግን የሚመጣልን ኢንቲጀር ነው የሚሆን ማለት ነው ቫልዩ መልሱ። አሁን ለምሳሌ 5 ሲካፈል ለ2 ቫልዩ እኮ 2.5 ነው አይደለ? ነገር ግን ከነጥብ በኋላ ያለው ዲስካርድ ይሆናል። ስቶር የሚሆንልን ቫልዩ ስንት ይሆናል ማለት ነው? 2 ነች ማለት ነው የሚመጣልን ቫልዩ። ምክንያቱም እዚህ ጋር 5ም ኢንቲጀር ነው 2ም ኢንቲጀር ስለሆነ ሁለቱም ኢንቲጀር ቫልዩ ከሆኑ የሚመጣልን ቫልዩ መፍት ኢንቲጀር ስለሚሆን ማለት ነው። ስለዚህ 2.5 ነጥብ የፈለገን ቢመጣ ነጥብ በኋላ ያለው ዲስካርድ ይሆናል። ወደ ፍሎቲንግ በምንሄድበት ሰዓት ግን ከነዚህ ውስጥ ከሁለቱ ወይ አካፋይ ወይ ደግሞ ተካፋይ ወይ ሁለቱ ሊሆን ይችላል ከሁለት አንዱ ዴሲማል ነበር ካለው ማለት ነው። አሁን ለምሳሌ እዚህ ጋር በምናይበት ሰዓት 5.0 ይሄ ምንድን ነው? ኢንቲጀር አይደለም አይደል? ዴሲማል ነበር ነው። ሶ ዴሲማል አንዱ ከሆነ የሚመጣልን ሪዛልት ዲፔንድ የሚሆነው በዚህኛው ነው ማለት ነው። ያ ማለት 5.0 ፍሎቲንግ ነምበር ነው። ዘን የሚመጣልን ቫልዩ ፍሎቲንግ ነምበር ነው የሚሆነው ማለት ነው። 5 ሲካፈል 2 ስለዚህ ስንት ይሆናል ማለት ነው? 2.5 ይሆናል ማለት ነው። ስለዚህ ፍሎቲንግ እና ኢንቲጀር ዲቪዥን ላይ ሞር ዲፔንድ የሚሆነው ቫልዩ በምንድን ነው ማለት ነው? በአካፋዩ እና በተካፋዩ ዳታ ታይፕ ነው ማለት ነው። ስለዚህ ከዚህኛው ጋር ሁለቱም ተመሳሳይ ኢንቲጀር ከሆኑ ብቻ ነው ኢንቲጀር የሚመጣው። ዘንድ ከሁለት አንዱ ወይም ሁለቱ ፍሎቲንግ ከሆኑ ግን የሚመጣልን ቫልዩ ምን አለ ማለት ነው? ፍሎቲንግ ነምበር ወይም ደግሞ ዴሲማል ነምበር ነው የሚሆነው ማለት ነው። ሌላኛው ኮንሰፕት ስለ ታይፕ ካስቲንግ ነው። ታይፕ ካስቲንግ የምንለው ምንድን ነው? ከአንድ ዳታ ታይፕ ወደ ሌላ ዳታ ታይፕ ቼንጅ ማድረግ ማለት ነው። ያ ማለት ኢንቲጀር ከነበረ ወደ ፍሎት ሊሆን ይችላል፣ ወይም ደግሞ ፍሎት ከነበረ ወደ ኢንቲጀር ቼንጅ ማድረግ ዳታ ታይፑን ምን ተብሎ ይጠራል? ታይፕ ካስቲንግ ብለን እንጠራዋለን ማለት ነው። ከዚህ ጋር እንደምትመለከቱ መጀመሪያ 5 ስንት ነበረች? 5 ዳታ ታይፑ ኢንቲጀር ነበረ። ነገር ግን በፓረንቴሲስ አድርገን ደብል በምንልበት ሰዓት ወይም ደግሞ ፍሎት በምንልበት ሰዓት 5ን ወደ ምን ይቀይራታል ማለት ነው? ዳታ ታይፑን ኢንቲጀር ነበረ ወደ ፍሎት ወይም ደግሞ ወደ ዳብል ወደሚባለው ይቀይራታል ማለት ነው። ይሄ ለምንድነው የሚጠቅምን ካለን ኢንቲጀር ዲቪዥን ላይ ባየነው ማለት ነው። ስለዚህ 5 ሲካፈል ለ2 የሚያወጣልን 2 ነበረ። ነገር ግን ኢንቲጀር ዲቪዥን ሆኖ የሚያወጣልን ቫልዩ ትክክለኛውን ቫልዩ እንዲሆን ብንፈልግ ምን እናደርጋለን ማለት ነው? አንዱን ወይ 5ን ወይ 2ን ወደ ፍሎት ቼንጅ እናደርገዋለን ማለት ነው። ስለዚህ 5ን ወደ ፍሎት ቼንጅ እናደርጋለን ዘንድ ሲካፈል ለ2 2.5 የሚለውን ሪዛልት ይሰጠናል ማለት ነው። ስለዚህ አሁን ያየናቸውን ኮንሰፕቶች በኮድ ስናያቸው ማለት ነው እነዚህን የጻፍናቸውን ኮዶች እናጥፋና ሲምፕሊ አውት ብለን ማየት እንችላለን። አውት ዘን 5 ሲካፈል ለ2 ብንለው ያ ማለት ምንድነው? ይሄ የሚባለው ኢንቲጀር ዲቪዥን ማለት ነው። ሁለቱም ኢንቲጀር ናቸው፣ የሚወጣልን ቫልዩ ኢንቲጀር ነው ማለት ነው። ያ ማለት 5 ሲካፈል 2.5 ነው ትክክለኛ መልሱ። ነገር ግን ኢንቲጀር ስለሆነ ሁለቱም የሚወጣልን መልስ 2 ነው ማለት ነው። ስለዚህ እንደምታዩት ያወጣልን መልስ ምንድነው ማለት ነው? 2 ነው ማለት ነው። ያ ማለት እዚሁ ጋር ግን ወደ አንዱን ወይ 2ን ወይ ደግሞ እዚህ ጋር 5ን ወደ ፍሎት ነምበር ብንቀይረው 0 ብለን ቫልዩ ያው ምንም ችግር የለውም ተመሳሳይ ነው። 0 ባልነው ማለት ጀስት ዳታ ታይፑ ነው እንጂ የቀየርነው ሌላ ያደረግነው ነገር የለም። ስለዚህ አሁን እንደዚህ የምናደርግበት ሰዓት ግን ትክክለኛ ቫልዩ ይሰጠናል ማለት ነው። ምክንያቱም ከሁለት አንዱ ወይ አካፋዩን ወይ ደግሞ ተካፋዩን ስለቀየር ነው ወደ ፍሎቲንግ ዳታ ታይፕ የሚመጣልን መልስ ፍሎቲንግ መሆን ስለሚችል ማለት ነው። እንደምታዩት 2.5 ብሎ መልሱን አውጥቶልናል ማለት ነው። ያ ማለት ሁለቱም ተመሳሳይ ኢንቲጀር ካልሆነ በስተቀር አንዱን ከቀየር ነው ወደ ፍሎቲንግ ወይ ደግሞ ሁለቱም ሊሆን ይችላል የሚቀየሩት። እንደዛ ካደረግን ምን የሚወጣልን መልስ ምንድነው ማለት ነው? ትክክለኛ መልሱ ፍሎቲንግ ነምበር ይወጣልናል ማለት ነው። ከዚህ ጋር እናንተን ጥያቄ ጠይቃችሁ ማልፈው እንደምታዩት እዚህ ጋር ፖዝ አድርጋችሁ መልሱን በራሳችሁ መስራት ሞክሩ ዘንድ እኔ ስለምሰራው ማለት ነው። ስለዚህ አሁን እዚህ ጋር ምን አደረግን? መጀመሪያ ሁለቱ ቫልዩዎች ምንድናቸው? 10ም 3 ምንድናቸው? ኢንቲጀር ዳታ ታይፕ ናቸው። ስለዚህ ኢንቲጀር ዳታ ታይፕ ስለሆኑ 10 ሲካፈል ለ3 3 ነጥብ ሳምቲንግ ነው የሚመጣው አይደለ? ስለዚህ 3 ነጥብ ከነጥብ በኋላ ያለውን ነገር ፎርጌት ያደረገውና ቶታሊ 3ን ብቻ ነው ስቶር የሚያደርግልን ማለት ነው በምናካፍልበት ሰዓት። ምክንያቱም ሁለቱም ምንድናቸው? ኢንቲጀር ታይፕ ስለሆኑ ማለት ነው። እስካሁን ለምሳሌ ግን ሞር ትሪክ የሚሆነው እዚህ ጋር ይሄን ወደ ፍሎት ቢቀይረውስ? ይሄን ወደ ፍሎት ቢቀይረው ግን ያ ማለት ኤም ፍሎቲንግ ነምበር ነው፣ ቢም ፍሎቲንግ ነምበር ነው ማለት ነው። ነገር ግን እዚህ ጋር ሞር ማስተዋል ያለባችሁ ነገር አብዛኛው ተማሪ የሚሸወዱ ማለት ነው ፍሎቲንግ ነምበሮች ሲካፈሉ አዎ እውነት ነው፣
ነጥቡንም አብረው ይዘው ነው የሚወጡት። እዚህ ጋር አሁን ኤ ሲካፈል ለቢ በምንልበት ሰዓት 3 ነጥብ ሳምቲንግ ምናምን ነው። ነገር ግን ይህን 3 ነጥብ ምናምን የመጣውን ወደዚህ ወደ ዲ ወደሚባለው አሳይን በምናደርግበት ሰዓት ዲቭ የሚባለው ዳታ ታይፑ ምንድን ነው? ኢንቲጀር ነው አይደለ? ኢንቲጀር ከሆነ አሳይን የተደረገለት ቫሊዩ ነጥብ የሚኖረው አይኖረውም አያገባውም። ጀስት የሚያየው እስከ ነጥብ ድረስ ያለውን ብቻ ነው ማለት ነው። አሁን ለምሳሌ 3.3 ምናምን ነገር መልሱ ከሆነ 3 የምትለውን ብቻ ነው የሚይዝልን ማለት ነው። ምክንያቱም የፈለገም አይነት እዚህ ጋር አሳይን የተደረገለት ቫሊዩ የነጥብ ቁጥር ምናምን ቢሆን ጀስት እሱ መያዝ የሚችለው ኢንቲጀር ነው ብለን ስፔሲፋይ ስላደረግነው የሚይዝልን ቫሊዩ ምንጊዜ ምን ይሆናል ማለት ነው? ኢንቲጀር ብቻ ነው የሚሆነው ማለት ነው። ወይዘር ኢትዝ ፍሎት የሚሆን ኢንቲጀር የሚሆን አያገባውም እሱ ማለት ነው። ስለዚህ አሁን እስኪ ራን አድርገን ቼክ እናድርገው። እንደምታዩት ፍሪ ብቻ ነው ይመጣል ማለት ነው። ነገር ግን ምንድነው ያደረግናቸው አይታችኋቸው ከሆነ ከዚህ ኤ እና ቢ ምንድናቸው? ፍሎቲንግ ነበር ናቸው። የግድ ከዚህ ጋር አሳይን ያደረግንበት ቫሊዩ ምን መሆን አለበት ማለት ነው? ፍሎት መሆን አለበት ማለት ነው። አለበዚያ ደግሞ ቀጥታ ይሄንን ከዚህ ኤ ሲካፈል ለቢ ብለን ካወጣ ነው ግን አሁን ኤ ሲካፈል ለቢ ግን ምንድን ነች? አሁን ኤ ሲካፈል ለቢ ግን ፍሎቲንግ ስለሆኑ 3 ነጥብ የሚለው በትክክል ይወጣልና ማለት ነው። ደሲማል ነምበር ሆኖ የሚወጣል። እዚህ የምናደርግበት ሰዓት እንደምታይ 3.33 ምናምን ብሎ አወጣልን ማለት ነው። ምክንያቱም ስለሆኑ ማለት ነው። ኤ እና ቢ ሁለቱም ዳታ ታይፓቸው ፍሎቲንግ ስለሆነ ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር እነዚህ ኤ ሲካፈል ለቢ ያው ፍሎቲንግ ነበር ነው የመጣ መጀመሪያ ሲካፈል ማለት ነው። ኮምፒውት ያደረገው ኢቫሉዌት ያደረገው ኮምፓይለራችን የመጣልን ቫልዩ ትክክለኛ ቫልዩ ነው። ነገር ግን አሳይመንት ኦፕሬተር አለች አይደለ ከእኩል ይሆናል እሷ ወደ ዲ ወደሚባለው ኢንቲጀር ታይፕ አሳይን በምታደርግበት ሰዓት ግን ዲ የሚባለው የሚቀበለው ምን አይነት ቫልዩ ነው? ኢንቲጀር ብቻ ነው። ስለዚህ ኢንቲጀሩን ነጥብ በኋላ ያለውን አስወግዶ ነው የሚቀበል እሱ ሲቀበል ነው። እዚህ ጋር ያለውን በደንብ ትኩረት አድርጋችሁ ለማየት ሞክሩ። እዚህ አይነት ጥያቄዎችም ያው በቀጣይ ስለምንሰራ ታዩታላችሁ በደንብ። ሌላኛው የመጨረሻ በዚህ ቪዲዮ የምናየው ኮንሰፕት ስለ ኮምፓውንድ አሳይመንት ብለን እንጠራዋለን ወይም ደግሞ ኮምፓውንድ ኦፕሬተር ብለን የምንጠራው ማለት ነው። ይሄ ምንድነው የሚያደርግልን? ማትስ ኦፕሬተሮች ወይም ደግሞ አርትሜቲክ ኦፕሬተር ብለን ያየናቸው እነዚህ መደመር ማስ ብለን እንጠራቸዋለን በሌላ ስማቸው። እነዚህ አርትሜቲክን እና አሳይመንት ኦፕሬተርን በአንድ ላይ ኮምባይን አድርጎ ሲይዝ ይሄ ምን ብለን እንጠራዋለን ማለት ነው? ኮምፓውንድ ኦፕሬተር ብለን እንጠራዋለን ማለት ነው። እዚህ ጋር እንደምታዩት ፕላስ እኩል ይሆናል፣ ማይነስ እኩል ይሆናል፣ ታይምስ አሳይመንት አለ፣ ዘን ሲካፈል ሞጁለስም አለ። ጀስት እዚህ ጋር ጻፍኩትም ዘን ሞጁለስም አለ ማለት ነው። ስለዚህ እነዚህ በሙሉ ምንድነው ተብሎ የሚጠሩት ማለት ነው? ኮምፓውንድ አሳይመንት እንጠራቸዋለን ማለት ነው። ስራቸው ምንድነው ካልን አሁን ለምሳሌ እዚህ ጋር ምን አለ? ኤክስ እኩል ይሆናል ኤክስ ፕላስ ዋይ። ኤክስ እና ዋይን ደምረህ ከዋይ ከኤክስ አሳይን አድርግልኝ እንደማለት ነው አይደል? ይሄ ኤክስ እዚህ ጋር የአርትሜቲክ ኦፕሬተር አለች የፕላስ ሳይን፣ እዚህ ጋር ደግሞ ኤክስ እና ዋይ የሚባሉ ኦፐራንዶች አሉ። እነዚህ ዋይን እና ኤክስን ይደመራሉ። ፈርስት ከተደመሩ በኋላ እዚህ ኢኩዋል ሳይኑ ምን ያደርጋል? ወደ ኤክስ አዙሮ ምን ያደርገዋል ማለት ነው? የተደመረውን ቫልዩን አሳይን ያደርገዋል ማለት ነው። ያ ማለት ያው ኤክስ የሚባለው ምንድነው እዚህ ጋር ቫሪያብል ስለሆነ መጀመሪያ የያዘውን ቫልዩ ቼንጅ ማድረግ ስለሚችል ማለት ነው። ስለዚህ እነዚህ ሁለቱ ይደምርና አሳይን ማድረግ ማለት ነው። ይህንን በኮምፓውንድ ኦፕሬተር በምንገልጽበት ሰዓት ምን ብለን መግለጽ እንችላለን ማለት ነው። እዚህ ጋር ኤክስ እንደምታዩት ተመሳሳይ ነው አይደል? ስለዚህ ኤክስ ፕላስ እኩል ይሆናል 5 ብለን መግለጽ እንችላለን ማለት ነው። ወይም ደግሞ 5 ማለት ዋይ እንደ ዋይ ያደርጋችሁ ስራት ነው ማለት ነው። ኤክስ ፕላስ እኩል ይሆናል ዋይ እንደማለት ነው። ያ ማለት ነው ሲዘረዘር ኤክስ እኩል ይሆናል ኤክስ ፕላስ ዋይ እንደማለት ነው ማለት ነው። ስለዚህ ይሄ ኮምፓውንድ ኦፕሬተር የሚባለው ይሄንን ሾርት ፎርም ለማዘጋጀት ማለት ነው። ኤክስ እኩል ይሆናል ኤክስ ማይነስ ዋይ ሲለው ምን እንላለን ማለት ነው? ኤክስ ማይነስ እኩል ይሆናል ዋይ ብለን መግለጽ ማለት ነው። በተመሳሳይ እዚህ ጋር ኤክስ እኩል ይሆናል ኤክስ ታይምስ ዋይ አለ። ምን ብለን እንገልጸዋለን ማለት ነው? ይሄንም ኤክስ ሲባዛ እኩል ይሆናል ዋይ እንደማለት ነው። ይሄንን በተመሳሳይ በዚህ መልኩ መግለጽ እንችላለን ማለት ነው። ስለዚህ ዘሴም ነው የሚሰሩት ኦፕሬተር ከኮምፓይለራችሁ ጋር ይሄንን ጻፋችሁት ወይም ደግሞ ይሄንን ጻፋችሁት ዘሴም ነው። ምንም አይነት ቫልዩ ቼንጅ የለውም። ነገር ግን ያው አሳጥሮ ለመጻፍ እንዲያገለግላችሁ ኮምፓውንድ አሳይመንት የሚባለውን እነዚህን ኦፕሬተሮች ተጠቅሟቸው ማለት ነው። ኦኬ እዚህ ጋር ጽፈን የነበረውን እነዚህን እናጥፋቸው። ኢንቲጀር የሚባል አንድ ቫሪያብል ዲክሌር እናደርጋለን። ኤ እኩል ይሆናል ስንት የያዘ ማለት ነው? 10 የያዘ ማለት ነው። ዘን ሌላ ምን እንፈጥራለን? ሌላ ኢንቲጀር ኢንት ቢ ብለ የሚባል ቫሪያብል ዲክሌር እናድርግ። ዘን ቢ ስንት እንበለው? መጀመሪያ እዚህ ጋር 5 እንበለው። 5 ነው የሚለው ኤግዛምፕሉ ጋዛ እንዳያችሁት ቢ የሚባለው 5 ነው። ስለዚህ ቢ ሲደመር እኩል ይሆናል ኤ ካልነው አሁን እንደሚያደርግልን ማለት ነው። ይሄ በሌላ አባባል ሲዘረዘር እንደው ኮሜንት አድርግና እዚህ ጋር ምን እንደማለት ነው? ቢ እኩል ይሆናል ቢ ፕላስ ኤ እንደማለት ነው ማለት ነው። ይህንን በሾርት ፎርም ስንጽፈው ነው ቢ ፕላስ እኩል ይሆናል ኤ ብለን የጻፍነው። ስለዚህ አሁን በሚሆኑበት ሰዓት ኤ ቫልዩ 10 ነው፣ የቢ ቫልዩ ደግሞ 5 ነው። ስለዚህ
ኤ ሲደመር ቢ ስንት ይሆናል ማለት ነው? 15 15ን ከቢ አዙሮ አሳይን ያደርገዋል። 5 ነበረች፣ ነገር ግን ያው ቫሪያብል ስለሆነ 5 የነበረችውን ወደ ምን ቼንጅ ታደርጋለች ማለት ነው? ወደ 15 ቼንጅ ታደርጋለች ማለት ነው። እዚህ ጋር አውት በምንልበት ሰዓት አውት ብለን ቢ በምንልበት ሰዓት ስንት የሚወጣልን? 5 አለ። 5 የመጀመሪያ የነበረው ቫልዩ ነው። ነገር ግን ከዚህ ጋር ስለተቀየረ ስንት ይሆናል ማለት ነው? 15 የሚለው ቫልዩ ዲስፕላይ ይሆንልናል ማለት ነው። አሁን እዚህ ጋር በምንልበት ሰዓት 15 የሚለው ቫልዩ ዲስፕላይ ይሆናል። ሌሎች ኮምፓውንድ ኦፕሬተሮችን በተመሳሳይ ማለት ነው። እዚህ ጋር ታይምስ ብትሉት ማካፈል ብትሉትም ሌሎችን ሞጁለስን ቢሆን ራሱ ተመሳሳይ ነው የሚሰራበትን መንገድ። ይሄንን ሾርት ፎርም አሳጥሮ እንደ መጻፍ ያክል ነው እንጂ ሌላ ነገር ተአምር ነገር የለውም ማለት ነው። እዚህ ጋር የዛሬ ቪዲዮአችን ይሄን ይመስላል። ነገር ግን ከመለያየታችን በፊት የተወሰነ ጥያቄዎችን አዘጋጅቼላችኋለሁ ምን ያክል አንደርስታንድ እንዳደረጋችሁት ይህን ቪዲዮ ቴስት ለማድረግ ማለት ነው። ምክንያቱም ይሄ ኮንሰፕት እዚህ ፓርት ላይ በጣም ብዙ አይነት ጥያቄ ስለሚወጣበት በደንብ አንደርስታንድ አድርጋችሁ ማለት ስላለባችሁ ማለት ነው። ስለዚህ ጥያቄ ኩዌሽን ነምበር 1 እንስራው። ነገር ግን ከመስራት በፊት ቪዲዮን ፖዝ እያደረጋችሁ በእናንተ በራሳችሁ መጀመሪያ ሶልቭ ማድረግ ሞክሩ፣ ዘና አብረን ስለምሰራው ማለት ነው። የመጀመሪያው ጥያቄ የሚለው ኤ የሚባል ቫሪያብል ኢንቲጀር ዳታ ታይፕ ነው። 7ን አሳይን አደረገበት። ዘን አሁንም ቢ የሚባል ኢንቲጀር ዳታ ታይፕ ነው። 3ን አሳይን አደረገበት። አሁንም ሪዛልት የሚባል ኢንቲጀር ፈጠረና አሳይን ያደረገው ወደ ሪዛልት ማንን ነው ማለት ነው? ኤ ሲካፈል ለቢ ኤ ስንት ነው? 7 ነው። ሲካፈል ለ3 ያው ሁለቱም ኢንቲጀር ዳታ ታይፕ ስለሆኑ ከዚሁ ጋር ዲሳይድ ማለት ትችላላችሁ። ሁለቱም ኢንቲጀር ከሆኑ 7 ሲካፈል ለ3 ምን ጊዜም ነጥቡ ስለሚወገድ የሚመጣልን ቫልዩ 2 ነው የሚሆነው። 7 ሲካፈል ለ3 2 ነጥብ ምናምን ነገር ስለሆነ መልሱ ስለዚህ 2 ነው የሚሆነው ማለት ነው። ምክንያቱም ሁለቱም ኢንቲጀር ናቸው። ኢንቲጀር ዲቪዥን ጊዜ ደግሞ ምንድነው የሚመጣው መልስ ምንጊዜም ኢንቲጀር ስለሆነ ነጥቡ ስለሚወገድ ማለት ነው። እዚሁ ጋር ያው ጀስት ይሄ ፍሎትም ቢሆን ምንም ቢሆን አያገባችሁም። ምክንያቱም እዚሁ ጋር መጀመሪያው ኢንቲጀር ስለሆነ የሚመጣው ማለት ነው ሲካፈል ገና። ኦኬ ኩዌሽን ነምበር 2 ስንመጣ ደግሞ ዋት ዘ ዲፈረንስ ነው ልዩነታቸው ምንድነው ነው የሁለቱ። ኢንት ኤክስ እኩል ይሆናል 9/2 እና ፍሎት ዋይ እኩል ይሆናል 9/2 ነው። የሁለቱ ልዩነት ምንድነው ነው? ቪዲዮን ፖዝ አድርጉና ጀስት ለመስራት ሞክሩ። በራሳችሁ ከባድ አይደለም ግን ለመስራት ሞክሩ። የመጀመሪያው ኤክስ የሚባል ምን አደረገ? ኢንቲጀር ዳታ ታይፕ ያለው ቫሪያብል ክሬት አደረገ። አሳይን ያደረገበት ምንድነው? 9 ሲካፈል ለ2 እና 9 ምንድነች? መጀመሪያ 9 የምንላት ኢንቲጀር ነች። ስለዚህ ጋር ሁለቱም ኢንቲጀር ነች። የሚመጣልን ቫልዩ ሁለቱም ኢንቲጀር ዲቪዥን ስለሆኑ የሚመጣልን ቫልዩ ኢንቲጀር ነው። 9 ሲካፈል ለ2 4 ሳምቲንግ ነው ትክክለኛ መልሱ። ነገር ግን ኢንቲጀር ዲቪዥን ስለሆነ የሚመጣልን መልስ ስንት ይሆናል ማለት ነው? 4 ይሆናል ማለት ነው። እዚህም ጋር መልሳችሁ የሚመጣው መልስ ተመሳሳይ ነው። እዚህ ጋር ያሉት መጀመሪያ 9 ሲካፈል ለ2 ኢንቲጀር ዲቪዥን ስለሆነ ያለው ቫልዩ የሚሰጠን መልስ ደግሞ ወደዚህ አሳይ የሚሆነው ማለት ነው ኢንቲጀር ነው ማለት ነው። መጀመሪያ ፍሎት ስላልመጣ ይሄ። ወደ ኩዌሽን ነምበር 3 ስንሄድ ደግሞ ዋት ኢዝ ዘ ፋይናል ቫልዩ ኦፍ ቫል ነው። ጀስት እዚህ ጋር ቫል የሚባል ቫሪያብል ክሬት አድርጓል። ዘን አውትፑቱ ምን ይሆናል ነው። የቫል መጨረሻው ቫልዩ ምን ይሆናል ነው። መጀመሪያ ቫል የሚባል ቫሪያብል ክሬት አደረገ። ምን የሆነ ዳታ ታይፑ ኢንቲጀር የሆነ ማለት ነው። ዘን 20 የሚል ቫልዩ አሳይን አደረገበት። 20 የሚል ቫልዩ አሳይን አደረገበት። ምን አደረገ? እዚህ ጋር ኮምፓውንድ ምን ተጠቅሟል? ኮምፓውንድ አሳይንመንት የሚለውን ኮንሰፕት መጨረሻ ላይ ያየነው ነው ማለት ተጠቅሟል። ቫል ሞጁለስ እኩል ይሆናል 7። ይሄ ማለት ምን ማለት ነው? በሌላ አባባል ቫል እኩል ይሆናል ቫል ሞጁለስ 7 እንደማለት ነው። ያ ማለት ቫል የሚባለውን 20 ነው። 20 ሲካፈል ለ7 ነው ፕሮዳክት ይደርሷል። ዘን ሪማይንደሩ ስንት ነው ማለት ነው? 6 ማለት ነው። ሪማይንደሩ 6 ነው። ስለዚህ ቫል የሚባለው 20 ሲካፈል ለ2 ሪማይንደሩ ማለት ነው 6 ነው። 6ን ወደ ቫል አሳይን ያደርገዋል ማለት ነው። ስለዚህ የቫል ቫልዩ መጨረሻ የሚሆነው ምንድነው ማለት ነው? ነው ማለት ነው። ኮድ ብሎክ ጋር እንሂድና ቼክ እናድርጋት እኛውን ጥያቄ። እዚህ ጋር ጥያቄው ምንድነው የሚለው? መጀመሪያ ኢንቲጀር የሆነ ቫል እኩል ይሆናል ፒዮኒ የሚል ክሬት አደረገ። ዘን ቫል ሞጁለስ ነው አይደል ያለው። ሞጁለስ እኩል ይሆናል ምንድነው ያለ 7። ዘን ሲአውት ቫል ያ ማለት የቫል የሚባለው ቫልዩ መጨረሻ ላይ ምን እንደሆነ ለማየት ማለት ነው። ስለዚህ ራን በምናደርግበት ሰዓት የሚወጣልን መልስ ምንድነው ማለት ነው? 6 ነው ማለት ነው። እንደምታዩት ያወጣልናል ማለት ነው። እንደዚህ አይነት ጥያቄዎችን ፕሊዝ በደንብ እያስተዋላችሁ ለመስራት ሞክሩ። በደንብ አንደርስታንድ ለማድረግ ሞክሩ። ጀስት የትኛዋን ጥያቄ ሸምዶ መያዝ ሳይሆን ኮንሰፕቱን በደንብ አድርጎ መያዝ ማለት ነው። ይሄኛው ቫል የሚለው ሲተነተን ምንድነው ብያቸዋለሁ። ወደ ኮምፓውንድ በደንብ ደጋግሜ የምነግራችሁ እንዳትረስቱ ነው። ምክንያቱም እንደዚህ አይነት ኮንሰፕቶች ጭራሹን የማይቀሩ ስለሆኑ ፈተና ላይ ሁሌ የሚመጣ ስለሆነ ጀስት ኦብቪየስ ነው እንደሚመጣ አውቃችሁ ትግቡ ማለት ነው እንደሚመጣ። ስለዚህ ቫል ሞጁለስ እኩል ይሆናል 7 የሚለው ኮምፓውንድ ነው ብያቸዋለሁ። ኤክስፓንድ በሚሆንበት ሰዓት ቫል እኩል ይሆናል ቫል ሞጁለስ 7 እንደማለት ነው። ቫል ሞጁለስ 7 ማለት ደግሞ ምንድነው ብያቸዋለሁ። ቫልን ለ7 አካፍለህ ሪማይንደሩ ስንት ነው እንደማለት ነው ብያቸዋለሁ አይደል? ስለዚህ ቫል የሚለው ቫልዩ ስንት ነው? መጀመሪያ 20 ነው። ዘንድ ሲካፈል ለ7
14 ነው የሚደርሰው አይደለ? ሪማይንደሩ 6 ነው የሚሆነው። 6ን ወደ ማን አሳይን ያደርጋታል ማለት ነው? ቫል ወደሚባለው አዙሮ አሳይን ያደርጋታል ማለት ነው። ወደ ኩዌሽን ነምበር 4 ስንመጣ እችኛዋ እስኪ በደንብ እናንተ ሞክሯት መጀመሪያ፣ ምክንያቱም ኮንሰፕቱ እዚህ ጋር ኦልሬዲ ተመሳሳይ የሆነ ነገር ስለሆነ እናንተ በቪዲዮአችን ስለጨረስን ያው ጥያቄ የተወሰነ ሰርችላችኋለሁ። እናንተ ደግሞ እነዚህን ጥያቄዎች ሞክሯቸውና መልሳችሁን ኮሜንት ጋር አሳውቁኝ ወይም ደግሞ ቴሌግራም ጋር አሳውቁኝ ማለት ነው። ነገር ግን ያልገባችሁ ነገር ካለ ወይም ደግሞ እንደገና ቪዲዮ እንዲሰራላችሁ የምትፈልጉት ኮንሰፕት ካለ ወይም ደግሞ ሌላ ቶፒክ ካለ ንገሩኝና እንዲሰራላችሁ ማለት ነው። ያው ፈተናችሁም እየደረሰ ስለሆነ የምትፈተኑትን ነገር ምናምን ነገር ቀድማችሁ አሳውቁኝ። በደንብ ቀድሜ ተዘጋጅቼ እንዲሰራላችሁ ማለት ነው። እነዚህን ጥያቄዎች ስሯቸው።